በተለይ ኢትዮጵያ ውስጥ ማለት ነው ቡትቶ ልብስ አድርጎ መንገድ ላይ እንደዚህ ሻወር ሳያደርግ ጸጉሩን አንጨፍሮ ምናምን ከሚሄድ ሰው ማለት ነው ሱፍ የለበሰ ሰው ፈራለሁ። ያረ መደበቅ የሚፈልገው ነገር አለ ብዬ ነው ማስበውና don't judge people by their look. It's not ይለኛል ብዙ ሰው። አሁን አንተ ኤግዛክትሊ አንተ ያልከው ነገር አሁን አንተ ነህ ሬስቶራንት ባለቤት የምትመስለው ካላል ለኔ ደስታ የሚሰጠኝ ሰሚዝና ከርባት አድርጌ ቁጭ ብዬ የተተኮሶቹ አሱሪ እንዳትታጠፍ ተጠንቅቄ ሸሚዜ እንዳይቆሽሽብኝ ተጠንቅቄ ምናምን መዋል አይደለም። ቀን የሚወስደኝም ቦታ አላውቀውም። የሆነ ወርክሾፕ እገባለሁ፣ እዛ ውስጥ የሆነ ሰጋቱራ ይቦልብኛል፣ የሆነ ገራዥ እሄዳለሁ፣ ዘይት እለወሳለሁ፣ ከዛ ኪችን እገባለሁ፣ የሆነ ነገር ይፈናጠቅብኛል። ያንን እወዳለሁ። ያንን ደግሞ ለማድረግ ኮምፎርተብል ሆኜ በራሴ የመልበስ ቴንደንሲ አለኝ። ኢፌክት የለውም አልልህም፣ ኢፌክት አለው ሰው እንዴት ፐርሲቭ እንደሚያደርግህ። ግን ራሴን መሆን ከቻልኩ ምን እፈልጋለሁ? በህይወት ላይ ወይም በስራ ላይ በአጠቃላይ እስካሁን በኖርኩባቸው ባለህ የላይፍ ኢንጌጅመንቶች የተማርከው አንድ የህይወት ዊዝደም ወይም ምስጢር ቢኖር ያንን ደግሞ ለኢትዮጵያ ህዝብ ብሮድካስት አድርግ ብትባል ምንድን ነው ያ ነገር? ሟች ነን፣ እንጥራለን፣ እንግራለን፣ ነገ እንሻሻላለን እንላለን፣ የስራ ዕድል እንፈጥራለን እንላለን፣ ምን እንላለን። ግን አንዳንድ በጣም የምንረሳው ነገር it's like really where the it's not that serious። አንዳንድ ጊዜ ይሄ ኮንትራታችን መቼ እንደሚያልቅ አናውቀውም። ስለዚህ ለቢዝነሱ ብለን ለኪሳችን ብለን ክፉ ነገር ከመስራት ብዙ ነገሮችን ቁጥብ ያደርገናል። አሁን እኔ 40ዎቹ መጀመሪያ ላይ ነው ያለሁትና አጠገባችን የነበሩ አሁን የሌሉ ሰዎች አሉ። በእኛ እድሜ ነበሩና ኖረው ይሄን ለማየት እድል አላገኙም። ያንን never forget that we're dispensable።